ዛሬም በእኛ ቤተሰብ ውስጥ በጣም አስገራሚና አስደንጋጭ የሆኑ በጣም ከባድ የሆኑ ነገሮችን ይዤላችሁ መጥቻለሁ። በዚህ ልክ እንደዚህ ይሄዳል ብለን እንደዚህ ይሆናል ብለን አልጠበቅንም እና እዚህ ጋር መድረሱ ግን ሁላችንም የሚያስከፋ ነገር ነው ብዬ አስባለሁ። ሁላችሁም ይሄ ነገር እንዳይፈጠር ይሄ ነገር እንዳይሆን ያላችሁበት ሃይማኖቶች ጸሎታችሁን አይለያቸው ብዬ አስባለሁ። ፋሚሊስ ኮምፕሌትሊ ራሱን የሚተው ሁሉን ነገር ለሰው አሳልፎ ነው የሚሰጠውና እዚህ ጋር ሄርሜላ ለአብርሃም ያላትን ነገር ስናይ ምን ያክል እንደምታፈቅረው ምን ያክል እንደምትወደው ከሷ ችግር ከሷ ህመም ከሷ ስቃይ በላይ የሱ ደህንነት የሱ ደህና መሆን የሱ መልካም ቦታ መገኘት ምን ያክል እንደሚያሳስባት የምናይ ነውና አንዳንዴ ፍቅሮች ይህን ያክል ዋጋ ስንከፍልላቸው አንዳንዴ ላይክሱን ይችላሉ ፋሚሊስ። አንዳንዴ ደግሞ ፈጣሪ ከረዳን እነዛ ነገሮች የእውነት ፍሬያቸውን አፍርተን በደስታ የምንኖርበት ይሆናል። ያለፈው ጋኔል እንዲለቃ አንተ ተጠመቅ። መጀመሪያ መግባት ካለባችሁ እውነት አብርሃም ብቻ አይደለም ፋሚሊስ፣ ሩታ አሁንም ዳኒንም ካለችው ዳኒም ነው መግባት ያለበት። ካስፈለገ ሁሉም ነው መግባት ያለባቸው። ማንን ነው አንተ እንትና አንተ እንደዚህ ነው አንተ ነው የሚያስፈልግ የሚለው ሁሉ ተመሳሳዮች ናቸው። አንቺ ባሌ ነው የምትይው ከሆነ እንደዚህ አይነት ባል አይደለም ለአንቺ የሚያስፈልግሽ። ጠንካራ የሆነ ቤተሰቡን የሚጠብቅ አይነት ባል የምትፈልጊ ከሆነ ከዚህ ነገር እንዲወጣና ወደ ትክክለኛ ማንነቱ እንዲመለስ ብታግዥው የተሻለ ነው። እንደ አሻንጉሊት እንደፈለግሽ የምታደርጊው አይነት አብርሃም ለአንቺም ለቤተሰቡም ለልጁም አይጠቅምም። እውነት እንደሚወጣ የእውነት ፀሐይ እንደምትወጣ ሁላችንም እርግጠኛ ነን ፋሚሊስ። እንደዚህ ተደፋፍኖ እንደዚህ ተበለሻሽቶ አይቀርም። ሰላም ቤተሰብ እንደምን አላችሁ? እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬም በእኛ ቤተሰብ ውስጥ በጣም አስገራሚና አስደንጋጭ የሆኑ በጣም ከባድ የሆኑ ነገሮችን ይዤላችሁ መጥቻለሁ። እነዛ ነገሮች ምንድን ናቸው የሚለውን ከእኔ ጋር ስትቆዩ ብቻ ነው ማየት የምችሉት። እሱን ከማየታችን በፊት ግን አካውንቱን ሰብስክራይብ ያላረጋችሁ አረ ሰብስክራይብ ፋሚሊ ሰብስክራይብ በጣም ዝቅ ብሏልና ከፍ እናድርገው አንድ ላይ ሁላችሁም ሰብስክራይብ በማድረግ ተባበሩኝ። ቪዲዮን ደግሞ ካለቀ በኋላ ላይክ ማድረጋችሁን እንዳትረሱ ፋሚሊስ። ቀጥታ ወደ ቪዲዮ እንሄዳለን። ስትወርቂ አታስታውሽም? ምንም ሆድሽ የነካው ነገር አለ ወይ? ይገርም ምንም የነካት ነገር የለም። ፋሚሊስ በጣም ከባድ ነገር ተፈጥሯል። አሁን እዚህ ጋር በጣም እያሳዘነኝ በጣም አሳዛኝ ነገሮች ነው ፋሚሊስ እየተፈጠሩ ያሉት እና እዚህ ጋር አቤላም እንደዚህ ሆና እንደዚህ ራሷን ስታ ከዛ በኋላ ነቅታ እንደዚህ ታማ ገብታ በዚህ ልክ ደግሞ የታመመ ሰው ፊት እንደዚህ አይነት ጥያቄዎች መጠየቅ በጣም ከባድ ነው ፋሚሊስ። እና ትንሽ አንዳንድ ሰው ሲታመም መጠንቀቅ አለብን። ያን ሰው በጣም ይጎዳል። ከህመሙ በላይ ደግሞ በጣም ብዙ ችግር የሚያመጣ ነገር ነው ማለት ልጇ ለሄርሜላ በሆዷ የያዘችው ልጅ ምን ያክል ብዙ ችግሮችን አሳልፎ የመጣና ለእሷ በጣም ትልቅ ትርጉም ያለው ነገር ነውና እንደዚህ አይነት ነገሮችን በጣም መጠንቀቅ ያስፈልጋል። የምንናገራቸውን እያንዳንዱ ነገሮችን ማለት ነው እና እዚህ ጋር እየሆነ ያለው ነገር ግን በጣም ልብ ሰባሪ ነገር ነው ፋሚሊስ። በዚህ ልክ እንደዚህ ይሄዳል ብለን እንደዚህ ይሆናል ብለን አልጠበቅንም እና እዚህ ጋር መድረሱ ግን ሁላችንም የሚያስከፋ ነገር ነው ብዬ አስባለሁ። ሁላችሁም ይሄ ነገር እንዳይፈጠር ይሄ ነገር እንዳይሆን ያላችሁበት ሃይማኖቶች ጸሎታችሁን አይለያቸው ብዬ አስባለሁ ፋሚሊስ። ዶናቶኛለሽ። እሺ ታታውን አብርሃም ይባላል። ይሄን ቅድመ እኮ ጤናሽ ነው የሚቀርመው። አዎ ገብቶኛል። ግን ቅድመ ለራስሽ ነው ማሰብ ያለብሽ። ሁኔታ ላይ እንዳለ አናውቅም። እኛ ነን ከሱ ጎን መሆን ያለብን። ሄርሜላ ይኸውልሽ ከዚህ ስንወጣ ችግር የለም የፈለግሽውን ነገር እናደርጋለን። ግን ምን አይነት ፍቅር ነው? ምን አይነት መውደድ ነው ፋሚሊስ? ማለት የሰው ልጅ ሲወድ ኮምፕሌትሊ ራሱን የሚተው ሁሉን ነገር ለሰው አሳልፎ ነው የሚሰጠውና እዚህ ጋር ሄርሜላ ለአብርሃም ያላትን ነገር ስናይ ምን ያክል እንደምታፈቅረው ምን ያክል እንደምትወደው ከሷ ችግር ከሷ ህመም ከሷ ስቃይ በላይ የሱ ደህንነት የሱ ደህና መሆን የሱ መልካም ቦታ መገኘት
ምን ያክል እንደሚያሳስባት የምናይ ነው። እና አንዳንዴ ፍቅሮች ይህን ያክል ዋጋ ስንከፍልላቸው አንዳንዴ ላይክሱን ይችላሉ ፋሚሊስ። አንዳንዴ ደግሞ ፈጣሪ ከረዳን እነዛ ነገሮች የእውነት ፍሬያቸውን አፍርተን በደስታ የምንኖርበት ይሆናል። ግን ፍቅር ሁሌም የቀመር አይደለም። እኛ ስለወደድ ነው እኛ ስለፈለግ ነው ብቻ ማግኘት አለብን የምንል ከሆነ በጣም እንጎዳለን። የዛ ሰው መልካም ቦታ መሆን፣ የሚወደው ነገር ላይ መገኘት አንዳንዴ ለእኛም ደስታ መስጠት አለበት ብዬ አስባለሁ። እና እዚህ ጋር ሄርሜላ እያደረገችው ያለችው ነገር ስለ እሷ አይደለም። እዚህ ጋር እየሆነ ያለው አብርሃም ያለበት ሁኔታ ለሁላችንም ግልጽ ነው ፋሚሊስ። እዛ ቦታ ላይ መገኘቱ ምን ያክል አስቸጋሪ ሁኔታ ውስጥ እንዳለ የሚያሳይ ነው። ያን ነገር ደግሞ ሄርሜላ በጣም ተረድታለች። እሷ እዚህ ጋር በሚወዷት በጣም በሚሳሱላት ሰዎች መሀል ላይ ነው ያለችው። እሱ ግን ያለበት ሁኔታ ሁላችንም የምናውቀው ነው። ምንም የማይናገር ምንም ነገሮችን የማይመልስ በጣም አስቸጋሪ ሁኔታ ውስጥ ያለ ሰው ነው እና ያ ነገር ስላሳሰባት ደግሞ በዛ ልክ እየተጨነቀች ያለችው ለዛ ነው ፋሚሊ። ያለው ነገር ታውቂያለሽ አይደል? እንዴ ከጎናችን እንደሌለ እኮ አንቺም ታውቂያለሽ። አሁን እኮ እኛ እኮ ለእሱ የምናስፈልገን እሱ አይደለንም። ስለዚህ አንቺ ለራስሽ ስትይ ለእኛም ስትይ ጤናሽ እንትን በይ እሺ። የእውነት እዚህ ጋር አብርሃም በዚህ ሰዓት በጣም 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 ብዙ ሰው የሚያስፈልግበት ሰዓት ነው። አብርሃም ምኑ ጋር እንዳለ ማን ጋር እንዳለ እያያችሁ ነው። ህመሙን፣ ጭንቀቱን በቃ ይሄ ከራሱ ውጭ መሆኑን እያየች እንኳን በትክክል ደህና ነው ብላ የምትከራከር እንግዲህ ሚስቱ ከሆነች ሚስቱ አለች ማለት ነው። እሱ እያላት እንደሆነው ከሆነ ማለት ነው። በዚህ ሰዓት ሄርሜላ ታስፈልገዋለች የምትሉ ፋሚሊዎች ኮሜንት ላይ ሄርሜላ ታስፈልገዋለች እያላችሁ ኮሜንት ጻፉ። በደንብ ታስፈልገዋለች። የእሷ ደህና መሆን የእሷ ወደ ጤና መመለስ ለአብርሃም በጣም 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 ያስፈልገዋል። ፋሚሊስ አብርሃም እንደዚህ ነህ አይደለም? ደህና አይደለም። እና ተነስ። የኑቱ ሳላስ ሊሄድ ያለበት ቦታ ፋሚሊስ እዚህ ጋር ደግሞ ያለው ነገር የምር በጣም ከአእምሮ በላይ ነው። አብርሃም ያለበት ሁኔታ ማንም የሚጎተተው ማንም እንደፈለገ በዚህ ሂድ በዚህ ወጣ፣ ይሄን አድርግ ይሄን ተናገር፣ አርፈ ቁጭ በል አርፈ ተኛ የሚባልበት ሁኔታ ውስጥ ገብቷል። ፋሚሊ በቃ ማንም ሰው እንደፈለገ የሚያደርገው ሰው ማለት ይሄ በጣም ያሳዝናል ፋሚሊስ። እና እኔ በዚህ ልክ አብርሃም እዚህ ቦታ ላይ ይገኛል ብዬ ለመቀበል ምን ያክል አስቸጋሪ ነገር ውስጥ እንዳለ ሁላችሁም እያያችሁ። ለአብርሃም በዚህ ሰዓት ማን ነው የሚደርስለት? ለአብርሃም በዚህ ሰዓት ከቤተሰቦቹ ማለት ከቅርብ ከእናቱ ከአባቱ ከቤተሰቦቹ ውጭ እና ከእህቱ ውጭ ለአብርሃም በዚህ ሰዓት የሚያስብለት ከሄርሜላ በላይ የለም። እና እነዛ ሰዎች ይድረሱለት፣ እነዛ ሰዎች ከጎን ይሁኑ። ከዛ በኋላ የአብርሃም ጉዳይ ይፈታል። ጸበልም መሄድ ካለበት ጸበል፣ ሕክምና ቦታም ከሆነ ሕክምና ቦታ መሄድ አለበት። የአብርሃም ሁኔታ በጣም 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 አሳሳቢ ደረጃ ላይ ደርሷል። ፋሚሊ በዚህ ልክ የሚስተካከል እንደዚህ በዚህ በቀላሉ የሚሆን ነገር አይደለም። እየሆነ ያለው ነገር ከአቅሙ በላይ ሆኗል። ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡ። ፋሚሊ የእናንተ ሀሳብ የእናንተ እዚህ ጋር የምትሉት ነገር ለእነሱም ይደርሳችኋልና የተሻለ የምትሉት ሀሳብ ካለ ያንን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንዴት ብታስቢ ነው ገባሻለ? ትሰሚኛለሽ ማለት ነው። ፈለግሽውም አልፈለግሽውም ከአንቺ ጋር እንዲሆንም እንዳይሆንም ከፈለግሽ ማለት ነው በዚህ ሁኔታ አለ ልጁን አብረሽ እንዲሆን የምታደርጊው ተረዳሽ? እስካሁን ያደረግሽው ነገር ይበቃሻል። አሁን ግን ልጁ ደህና አይደለም። ስለዚህ ጸበል ወስዷል። እያያችሁት ነው ሩታ ላይ ያለው ነገር ምንም ጉዳይ አሁን መጣች አይደለ? ለምንድን ነው ቤት የምትረብሽው? የአብርሃም ምንም መሆን ስለዚህ የአብርሃምን ለውጥ ካለመረዳት ነው ልንል አልችልም። ግን ምን እንዳደረገች ራሷ ታውቃለች። ያ ያደረገችው ነገር ነው። አብርሃም ምን እንደሆነ ስለምትረዳ ሰው የሚያቀርበው ጥያቄ ለእሷ ትርጉም የለው። ስለዚህ የሰው መጮ የሰው መነጫነት ለእሱ መጨነቅ ለእሷ ጩኸት ነው። ስለዚህ እንዴት ነው ማለት እንደዚህ አይነት ሰውን እጅ ላይ ይዞ ማቆየት ሰላም ይሰጣሉ? በመጀመሪያ ማለት ይሄ አሸነፍኩኝ የኔ ያደረግኩት ብሎ ይሄ ኢጓችንን እንትን ፉልፊል ከማድረግ ኢጓችንን ከመወጠር ውጭ ሌላ ምንም ያመጣው እንጂ እኔ አሁን አብርሃም ማለት አሰባችሁታል? የሆነ ሮቦት የሆነን ሰው ማለት እንደዚህ አድርግ እንደዚህ አታድርግ፣ ቁጭ በል፣ ውጣ፣ ከፍ በል፣ ዝቅ በል እያልን እንደምናዘው አይነት ሮቦት፣ ስሜት እንደሌለው ሮቦት። የሰው ልጅ እኮ ስሜት ከሮቦት የሚለየው እኮ ስሜቱን ስለሚገልጽ ስሜቱ ስለሚጋባ የሰውን ነገር ስለሚረዳ ነው አይደለም? እንደዚህ አይነት ነገር ይዞ ደስታ ይመጣሉ ፋሚሊ? ኧረ ይሄ ደስታ ያመጣሉ? ለእናንተ ደስታ የሚያመጣ ነገር እኔ በጭራሽ ደስታ የሚያመጣ ነገር ይሄ እኮ ለእኛ ማለት
በባህላችንም በሃይማኖታችንም የማይፈቀድ ነገር ነው። ሰውን በዚህ ልክ መጠቀሚያ ማድረግ፣ ሰውን ለራሳችን ስሜት ስንል እንደፈለግን ማድረግ እኮ ከባህላችንም ከሁሉም ነገር ውስጥ ያፈነገጠ ነገር ነው። ስለዚህ ሩታ ተመለሽ፣ ወደ ቀልብሽ ተመለሽ፣ ወደ ራስሽ ተመለሽ። ነገር በቂ ነው። ስለዚህ ልጅ አብርሃም ገና አይደለም። መግባት ካለባችሁ እውነት አብርሃም ብቻ አይደለም ፋሚሊስ፣ ሩታ አሁንም ዳኒንም ካለችው ዳኒም ነው መግባት ያለበት። ካስፈለገ ሁሉም ነው መግባት ያለባቸው። ማንን ነው አንተ እንትና አንተ እንደዚህ ነው አንተ ነው የሚያስፈልግ የሚለው ሁሉ ተመሳሳዮች ናችሁ። ሁላችሁም ተመሳሳይ አይነት እንትን ያላችሁ ሰዎች ናችሁ። ስለዚህ ሁላችሁም ያስፈልጋችኋል። ከዚህ መንፈስ ከሰፈረባችሁ ነገር ለመዳን ሕክምናም ከሆነ የአእምሮ ሕክምና ሳይኮሎጂካል የሆነ ሕክምና ያስፈልጋችኋል። ምክንያቱም በዚህ ጤነኛ ነን ብለን እንድናስብ የሚያደርግ ሁኔታ ውስጥ አይደለችም አብርሃምም ሩታ። ስለዚህ አብርሃምም ወደ ራሱ እንዲመለስ ሕክምና ያስፈልገዋል። ሩታም እንደዚህ ይህን ያክል ጊዜ እንደዚህ እንድትሆን ያደረጋት በልህ ተነሳስታ እዛ ጋር ያለውን ነገር እንደፈለግኩኝ አደርገዋለሁ ብላ ቃል ገብታ ተናግራ ቃሏን እየተገበረች ያለች ነገር። ሰው ግን በዚህ ልክ ቃሉን መተግበር፣ ሰው እኮ ለቃሉ መገዛት አለበት ሲባል ለመልካም ነገር ነው እንጂ ለእንደዚህ ነገር አይደለም። ለእንደዚህ ተራ የወረደ ነገር ውስጥ ለመገኘት አይደለም። ስለዚህ የምትወጂው የምታፈቅሪው እንደ የልጅሽ አባት ልጅሽ የሚፈልገው ልጅሽ የሚያስፈልገውን ነገር የሚያሟላ አባት የምትፈልጊ ከሆነ እንደዚህ አይነት አባት አይደለም መሆን ያለበት። አንቺም ባሌ ነው የምትይው ከሆነ እንደዚህ አይነት ባል አይደለም ለአንቺ የሚያስፈልግሽ። ጠንካራ የሆነ ቤተሰቡን የሚጠብቅ አይነት ባል የምትፈልጊ ከሆነ ከዚህ ነገር እንዲወጣና ወደ ትክክለኛ ማንነቱ እንዲመለስ ብታግዥው የተሻለ ነው። ከዛ ውጭ ግን በጣም አስቸጋሪ ነው። ፋሚሊስ አንተ ጤነኛ አይደለህም እንዴ? አብሽ ስማኝ፣ ጤነኛ አይደለህም እና ታዲያ ምንድን እናድርግ ነው የምትለው? ሩታ የሆነ ነገር ስትለው ድንግጥ ይላል። በቃ ከራሱ ጋር እኮ አይደለም ፋሚሊስ። ምንድን ነው የሚፈለገውን እዚህ ጋር ምንድን ነው የምንፈልገውን ነገር በቃ እዚህ ጋር ማን አለ? ሩታ አለች፣ ልጁ አለ። ሌላ አብርሃም ውስጥ ምንም የቀረ ነገር ያለ ሁሉም ነገር ፎርማት ሆኗል። ስለዚህ እኛ ይሄ ነገር ይመለስ ነው እያለን ያለ ነው፣ ሌላ ነገር አይደለም። እንደ አሻንጉሊት እንደፈለግሽ የምታደርጊው አይነት አብርሃም ላንቺም ለቤተሰቡም ለልጁም አይጠቅምም። ደህና እንዲሆን አግዥው። እሺ ዳኒ አይደለም ዳኒ ተቆርቋሪ አይደለም ብለሽ ካሰብሽ፣ እሺ አንቺ ነሽ እኔ ነኝ ተቆርቋሪ ለእሷ አሳቢ ብለሽ የምታስቢለት ከሆነ ከዚህ ነገር እንዲወጣ አግዥው፣ እርጂው። በቃ አሸንፈሻል። ይሄን አይደለም የምትፈልጊው ማሸነፍ፣ የራስሽ ማድረግ፣ ከዛ ደስታ የሚያመጣልሽ ነገር ግን ከሆነ ይሄ አይደለም። ደስታሽን የምትፈልጊው ከሆነ ትክክለኛውን አብርሃም ማግኘት ይኖርብሻል። ከዛ ውጭ ምንም ነገር አይፈጠርም። አንተ ነው እኮ አብርሽን ለመጉዳት ብዙ ነገር እያለች ነው። አብርሽን ለመጉዳት አይደለም እያለ ነው። ሁለቱ አንድ ላይ እንዲሆኑ ከመፈለግ አንጻር እንጂ እኔ ከአብርሃም ጋር አብርሃም ምንም አልሆነም። አሁን ገና አሁን ይባስ ምንድን ነው የሚያገኙት ከዚህ ነገር? እሺ ኤፍሬም ምንድን ነው የሚያገኘው? ይሄ ምንድን ነው የሚያገኘው? ይሄኛው ወንድሙስ? ሁሉም ሰው እንደዚህ ተመሳሳይ ይሆናል? ለዛ እኮ ነው ሁሉም ጤነኛ አይደሉም እያልኩ ያለሁት። ለዛ ነው ሁሉም ሕክምና ያስፈልጋቸዋል። ስለዚህ በጣም ብዙ ነገሮች እየተበለሻሹ ነው። ስለዚህ ሀይ የሚላቸው ትልቅ ሰው ያስፈልጋል። ፋዘርም ከሆነ መምጣት ካለባቸው ፋዘርም መጥተው ከዚህ ነገር እያየናት ነበር። ቡዜንም በጣም እየፈለገችው ነው። በጣም ብዙ ችግር እንደተፈጠረ ተረድታለች። ትንሽ ቢዘገዩም ግን እሷም ልታገኘው እሱ ወደ ተሻለ ቦታ ሄዶ ሕክምና እንዲያገኝ ጸበልም ከሆነ ጸበል እንዲያገኝ ልታግዘው የምችልበት ሁኔታ ውስጥ አይደለችም። ኤፍሬምንም አግኝታ ምንም አይነት ፍንጭ ማግኘት አልቻለችም። እና ፋሚሊስ ሁላችሁም በያላችሁበት ይሄ ሄርሜላ ጋርም ያለውን ችግር በጣም እያያችሁ ነው። አብርሃምም ላይ ያለውን ነገር እያያችሁ ነው። እና ሁላችሁም በጸሎታችሁ አግዟቸው ወደ ነበሩበት እንዲመለሱ የእናንተም ጸሎት ያስፈልጋል ፋሚሊስ። ስለዚህ ነገሮች በዚህ ልክ ድብልቅልቃቸው ወጡ። ስለዚህ እንደሚስተካከል እውነት እንደሚወጣ የእውነት ፀሐይ እንደምትወጣ ሁላችንም እርግጠኛ ነን ፋሚሊስ። እንደዚህ ተደፋፍኖ እንደዚህ ተበለሻሽቶ አይቀርም። ሁሉም ነገር ወደ ነበረበት ይመለሳል። ለዛ ደግሞ ምንም ጥርጣሬ የሚገባን ነገር አይደለም። ሁሌም እውነት ከበላይ ነች ፋሚሊስ።
የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንገናኛለን። አካውንቱን ፋሚሊስ ኧረ አግዙን ነው የምንለው። ሰብስክራይብ አድርጉ። በቃ ምንም ቀላል ነገር ጠቅ ሰብስክራይብ። ቪዲዮውንም ላይክ ያደረጋችሁ ላይክ አድርጉ። ይመቻል።